በዛሬው ዘገባችን በቻይናና በታይዋን መካከል ያሉ ውዝግቦችን ዝርዝር ዘገባ ይዘናል። እስከ ፍጻሜ አብራችሁን ቆዩ። ዲሞክራሲያዊቷ ታይዋንን የራሷ ግዛት አድርጋ የምትመለከተው ቻይና በየዓመቱ ቢሊዮን ዶላር የሚቆጠር ንግድ የሚፈስበትን የስትራቴጂክ የባህር ወሽመጥም ትጠይቃለች። ይህንን የይገባኛል ጥያቄ ታይፔን ሆነ ዋሽንግተን ውድቅ ያደርጋሉ። ረቡዕ ዕለት የቻይና የመንግስት መገናኛ ብዙሃን እንደዘገቡት በታይፉን ምክንያት ከሐሙስ ምሽት ጀምሮ ሰሜናዊውን የደቡብ የታይዋን የባህር ወሽመጥ መግቢያ የሚያልፉ መርከቦች የትራፊክ ቁጥጥር እርምጃዎችን ማክበር አለባቸው። ሁሉም መርከቦች መስፈርቶችን ማክበር፣ አውሎ ንፋሱን ለመከላከል ደህንነቱ የተጠበቀ ውሃ መምረጥና በባህር ላይ ደህንነትን ለማረጋገጥ የቦታው የባህር ላይ አስተዳደር ባለስልጣናት መመሪያዎችን መከተል አለባቸው ተብለዋል። በተዛማጅ የቻይና ኮሚኒስት ክፍሎች የቀረበው ምክንያታዊ ያልሆነና ጨካኝ መግለጫ ዓለም አቀፋዊ ስርዓትን፣ ደንቦችን አለማወቅ፣ አለማክበርና መረገጥ ያሳያል። በፍጹም አስቂ ነው። የታይዋን የዋናው ኃይል ጉዳይ ምክር ቤት ማክሰኞ ምሽት ባወጣው መግለጫ ላይ ተናግሯል። የታይዋን ጉዳዮች በቻይና ኮሚኒስት ጣልቃ ገብነት አያስፈልጋቸውም ሲል አክሏል። በዚያው ሰዓት በወጣ ሌላ መግለጫ የታይዋን የባህር ጠረፍ ጥበቃ ምንም አይነት መደበኛ ያልሆኑ እንቅስቃሴዎች በቻይና መርከቦች አለመኖራቸውን ሆነ ማንኛውም የመርከብ ኩባንያዎች የስርጭት ጣልቃ ገብነት እንደደረሰባቸው አለመዘገቡን ተናግሯል። በአካባቢው የሚያልፉ የንግድ የጭነት መርከቦች ሊደርሱባቸው የሚችሉ የቻይናን የስርጭት ጥያቄዎች ችላ እንዲሉና እንዲህ አይነት ክስተቶችን ወዲያውኑ እንዲዘግቡ የባህር ጠረፍ ጥበቃው አክሎ የጉዞ ነጻነትና ደህንነትን ለማረጋገጥ የሚያስፈልጉትን ሁሉንም እርምጃዎች እንደሚወስድ ተናግረዋል። ታይፉን ከታይዋን ሰሜናዊ ክፍል እያመራ ሲሆን ቅዳሜ ምሽት ወይም እሁድ ማለዳ በቻይና ምስራቃዊ የባህር ጠረፍ ላይ ሊደርስ እንደሚችል ይጠበቃል። የቻይና ጦር በየቀኑ ማለት ይቻላል በባህር ወሽመጥ ውስጥ ይንቀሳቀሳል። የታይዋን መንግስት የቤጂንግ የባለቤትነት ጥያቄዎችን ውድቅ ያደረገ ሲሆን የደሴቲቱ ሕዝብ ብቻ የወደፊቱን ሊወስን እንደሚችል ተናግሯል። ወደ ሌላኛው ዘገባችን ስናልፍ የታይዋን ፕሬዚዳንት ላይ ቺንግቴ ቅዳሜ ዕለት በዓመታዊ የጦር ጨዋታዎች ወቅት የባህር ዳርቻ ጥቃት ልምምዶችን መርተዋል። ፈጣን ጥቃት የሚሰነዘር ሚሳኤል መርከብ ላይ በመሳፈር እና ዝቅተኛ በረራ ያላቸውን የጥቃት ድሮኖች በማሰማራት የቻይናን ጥቃት የመመከት ማስመሰል ተመልክተዋል። ታይዋን የሃንግ ኳንግ ልምምዶችን ረቡዕ ጀምራለች። ለ10 ቀናት የሚቆዩት ልምምዶቹ በቻይና ሊደርሱ ስለሚችል ወረራ ላይ የታይዋን የውጊያ ዝግጁነት ላይ ያተኩራሉ። ቻይና ዲሞክራሲያዊ በሆነችው ደሴት ላይ የራሷን ግዛት እንደሆነች ትመለከታለች እና በአስፈላጊ ጊዜ በኃይል ለመቆጣጠር ቃል ገብታለች። የታይዋን መንግስት የቤጂንግ የባለቤትነት የይገባኛል ጥያቄዎችን እምቢ ይላል። ላይ በደቡባዊ የካኦሲንግ ከተማ በሚገኝ የባህር ኃይል መከላከያ ሰፈር ውስጥ ፈጣን ጥቃት የሚሰነዝር ሚሳኤል መርከብ ላይ በመሳፈር በተሳተፉት መርከበኞች ላይ መልእክት አስተላልፈዋል። የሃንግ ኳንግ ልምምድ ዓላማ የቀጥታ ወታደሮች የቀጥታ የመሬት አቀማመጥና የቀጥታ መሳሪያዎችን በመጠቀም የትዕዛዝ ቅንጅት፣ የውጊያ ምላሽና የአገር መከላከያ ችሎታዎችን መፈተሽ ነው ብለዋል። የመከላከያን አቅም ለማጠናከር መስራቱን ይቀጥላል ብለዋል። ላይ ወታደራዊና የባህር ጠረፍ ጥበቃ ኃይሎችን ከፍተኛ ድጋፍ በማድረግ ቻይናን በቀጥታ ሳይጠቅሱ እንዲሁም ሁሉም ሰው በልምምድ ወቅት በንቃት ምላሽ እንዲሰጥና ቅንጅት የጋራ መግባባት እንዲያጠናክሩ ተስፋ አደርጋለሁ። ስለዚህም ሁሉም አይነት ሁኔታዎች መቋቋምና በጠንካራ የውጊያ ኃይል የብሔራዊ ሉዓላዊነትና የሕዝብ ደህንነት መጠበቅ ትችላላችሁ ብለዋል። ከዚያም ላይ በአጭር በዝቅተኛ በረራ የሚጓዙ የጥቃት ድሮኖች በባህር ዳርቻውና በባህሩ ላይ ሲጥለቀለቁ ተመልክተዋል። አዲስ የሆኑ የአንቲንግ ክፍል የባህር ጠረፍ ጥበቃ ካታማራኖች አንዱም ተሳትፏል። የባህር ጠረፍ ጥበቃ ኃይሎች በጦርነት ጊዜ የባህር ኃይል ለመደገፍ ጥቅም ላይ ውለዋል። ውድ የአዲስ ቮይስ ቻናል ተከታታዮች የዕለቱ ዘገባ ይህን ይመስል ነበር። አዳዲስ መረጃዎች ፈጥነው እንዲደርሶ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።